ሶ ጋይስ ዛሬ ዩሮ ዩኤስዲ ላይ ትሬድ ወስጄ የነበረ እሱም ትሬድ $500 ፕላስ ኮሚሽን አሳጥቶኛል ወይም ደግሞ ሎስ አድርጌያለሁ ማለት ነው። ሶ ዛሬ ምንድነው የምናደርገው ቶፕ ዳውን አናሊሲስ ለምን ሎስ አደረግኩት፣ ምን ፖዚቲቭ ኮንፍሉዌንስ አለው፣ አንድ ያለችዋን ኔጋቲቭ ኮንፍሉዌንስም አብረን እናይና እሷም አንድ ኔጋቲቭ ኮንፍሉዌንስ እንዴት ዶሚኔት አድርጋ ሎስ እንዳደረገችኝ ትረዳላችሁ ማለት ነው። ሶ እናንተ ኔክስት ትሬዶቻችሁ ላይ ቴስት አረጋችሁ አድ ታረጓትና ታስተካክሏታላችሁ ኢምፕሩቭ ታረጓታላችሁ ማለት ነው። ሶ ጋይስ ሞርኒንግ አናሊሲስ ላይ የምታስታውሱ ከሆነ ወይም ካያችሁት የዩሮ ዩኤስዲ ሞርኒንግ አናሊሲሳችን የዛሬው ምን ይላል? ዩሮ ዩኤስዲ ስቲል ሬንጅ እያደረገ ነው፣ ግን ታርጌቲንግ ዘ ዳታ ሎ የዳታውን ሎ ታርጌት ማድረግ ቫሊድ ነው፣ ምክንያቱም እሱን ነው እየጠበቅን ያለ ነው። የእሁድ ማታ አናሊሲሳችን ላይ ወይም ደግሞ የዊኬንድ አናሊሲሳችን ላይ ላይቭ ሴሽን ላይ ካስተዋላችሁ ምን ብያችሁ ነበረ? እኔ የዩሮ የኤንኤፍፒ ዳታ ሎ ስዌፕት እስካልተደረገ ድረስ አም ናት ኮምፎርታብል ቱ ትሬድ ብያችኋለሁ። ወይም እሱ ስዌፕት ተደርጎ በዛው ዳይሬክሽን ትሬድ አደርጋለሁ ወይም ደግሞ ሪቨርሳል ትሬድ አደርጋለሁ፣ ምክንያቱም በመሃል ስዌፕት ካልተደረገ እሱ ሎ ወይም ሃዩ የዳታው ሎ ስዌፕት ካልተደረገ ሬንጅ ነው የሚያደርገው ፕራይስ ብያችሁ ነበረ። ትናንትም እንደዛው ብያችሁ ነበር። የትላንትና አናሊሲስ ላይ ፕራይስም ሬንጅ ሲያደርግ ነው የዋለው። ይሄው ሬንጅ ሲያደርግ ነው የዋለው። በጣም ሎ ፕሮባቢሊቲ ኮንዲሽን ነበር ትናንትም። ዛሬም በተመሳሳይ ሁኔታ እሱ ዳታ ሎ ካልተወሰደ አይሆንም። ሶ ሴል ማድረግ እንችላለን ብያችኋለሁ፣ ቫሊድ ነው ብያችኋለሁ። ግን ብሬክ እስከሚያደርግ ሎ ብንጠብቅ ደግሞ በጣም ሶሊድ የሆኑ ትሬዶች እንወስዳለን ብያችሁ ነበር ሞርኒንግ አናሊሲስ ላይ። ሶ እዚህ ቻናል ላይ ካሌላችሁ የኤልኤፍኤስ ትሬዲንግ ኮሚኒቲ ይባላል። 11972 ሰብስክራይበር አለ። ሊንኩንም ወይም ኮሜንት ላይ ወይ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ኤቭሪዴ አናሊሲስ እሰራለሁ። በየሳምንቱም ላይቭ ሴሽን እየገባን ዲስከስ እናደርጋለን ማለት ነው። በየሳምንቱም $10 ጊቫዌ አለ። ሶ እዚህ ቻናል ላይ ተቀላቀሉና መከታተል ትችላላችሁ። እዛ ላይ እንደዛ ብያችሁ ነበር። ሶ ማርኬት ምንድን ያደረገው እዚህ ጋር እንደምታዩት ከሃይ ታይም ፍሬም እንጀምራለን። ዳታ ላይ ያልኩትን ላሳያችሁ። ይሄኛው ላስት ዊክ ኤንኤፍፒ ሮብለት ነበረ። በሚወጣበት ጊዜ ስትሮንግ የሆነ ቤሪሽ ዳምፕ ነው ያደረገው ዩሮ ዩኤስዲ። ሶ ወይም ደግሞ ለዶላር ፖዚቲቭ ነበረ፣ ለዶላር ፔሮች ደግሞ ኔጋቲቭ ሆኗል ማለት ነው። ሶ ፕራይስ ይህን ቢግ ካንድል ሃፕን ክሬት ካደረገ በኋላ ሪያክት አድርጎ ነበር ወደ ላይ። ሶ የኔ ፕላን ምንድነው ይሄኛው ሎ ፕራይስ ታርጌት እስከሚያደርገው ሬንጅ ነው። በዚህ መሃል ይሄንን ሎ ታርጌት ማድረግ እንችላለን። በት ሴል ራሱ ብናደርግ ሎ ፕሮባቢሊቲ የሆኑ ሴሎችን ነው ልንወስድ የምንችለው። ዳይሬክሽናሊ ልክ እንሆናለን፣ ግን ብዙ ስቶፕሎስ ሊነካብን ይችላል። አሁን እዚጋ ሴል ብናደረግ፣ እዚጋም ሴል ብናደረግ፣ እዚጋም ሴል ኦፖርቹኒቲዎች ሊኖሩ ይችላሉ፣ ግን ስቶፕሎሳችን የመነካቻ ሱ ሰፊ ነው። ሶ ይሄኛው ሎ ስዌፕት እስኪደረግ ብንጠብቅ ሶሊድ ነው፣ ግን እስከዛም ድረስ ሴል ማድረጉን የተሻለን ነው አይዲያው። ሶ እሱ ነበር አላማው። ግን ኦቨርኦል ከቶፕ ዳውን አናሊሲስ ከዴሊ ስንጀምር ምንድን ነው የምናየው የሚለውን ስናይ ስዊንጋችን ቡሊሽ ነው። ይሄ ስትሮንግ ሎዋችን ነው። ኢንተርናል ስትራክቸራችንም ኢዝ ቡሊሽ። ፕራይስ እዚህ አካባቢ እያለን ብለን ነበረ። ይሄኛው ሬንጅ ፒዋይ ሚቲጌት እስከሚያደርግ ዩ ካን ሉክ ፎር ሴልስ ብለን ነበር። ፕራይስ እሱን ሚቲጌት ካደረገ በኋላ ቾክ ሰጥቷል። አሁን ይቺ ቾክ ምን ታሳየናለች? ሜቢ ሳይን ነች። የምን ሳይን? ፕራይስ ዊክ ሃይውን ታርጌት ሊያደርግ እንደሚችል ይሄኛውን ሃይ እቺ የመጀመሪያ ሳይናችን ነች። ፕራይስ ምን አደረገ? ቾክ ከሰጠ በኋላ ስትሮንግ ቡሊሽ ሞመንተም፣ ከዛ በጣም ኮሬክቲቭ የሆነ ፑሊንግ ባክ። ሶ ፕሮባብሊ ዘ ኔክስት ዴዎች ነው የምነግራችሁ። እዚህ ጋር ያሉ ሃዮች፣ እነዚህ ካንድል ሃዮች ብሬክ መደረጋቸው አይቀርም። ካልሆነ ግን ፕራይስ ይህንን ሎ ብሬክ ካደረገ ብቻ ነው ዲፕ ሊገባ የሚችለው። አደርዋይስ ሉኪንግ ፎር ባይስ ሃይ ፕሮባቢሊቲ ነው። ከዚህ ሚቲጌት አድርጎታል ቺን ፒዋይ። እነዚህን ካንድል ሃዮች ታርጌት ማድረግ፣ የነዚህ ቀናቶችን ሃዮች ታርጌት ማድረግ ሃይ ፕሮባቢሊቲ ነው። ከዛም በኋላ ይሄኛውን ሃይ ታርጌት ማድረግ ማለት ነው። ሶ እሱን ነበር። ዛሬ ግን የምናየው ምንድን ነበረ? ፕራይስ ሚቲጌት አላደረገም ነበር። እዚህ አካባቢ ነበር። ይሄ የዳታው ሎ ክሬት የተደረገበት ቀን ነበር። እሱ ሚቲጌት እንዲያደርገውና እስከዚህ ፒዋይ ድረስ ሴል ማድረግ እንችላለን። ከዚህ በኋላ ግን ባይ ማድረግ እንችላለን። ዛት ዘ ሆል አይዲያ። ፎር ሃወር ላይ ስዊንጋችን ስቲል ቡሊሽ ነው። ኢንተርናላችን ግን ቤሪሽ ነው። ኢንተርናል ሃያችን ፕራይስ ምን አደረገ? መጣ፣ ይሄንን ፒዋይ ሚቲጌት አደረገ፣ ሪያክት አድርገ የተወሰነ ስዊፕት ሊኩዊዲቲ ቾክ ሰጠን። ከዛ እያደረገ ነበረ። ከዛ ይሄኛው ካንድል የኤንኤፒ ሎ ክሬት የተደረገበት ነው። ከዛ በኋላ እንደምታዩት ቾፒ ነው፣ ግን እንደምታዩት ክሊርሊ በጣም ኮሬክቲቭ ከመሆኑ የተነሳ በጣም ቢልድ ኦፍ ሊኩዊዲቲ ሳሉ እዚህ ጋር ታርጌት ሊያደርጋቸው የሚችል ማርኬት በጣም እንትኖች አሉን፣ ሃዮች አሉን። ኦኬ ሶ ሞርኒንግ ላይ ምኑ ጋር ነበረ ማርኬት? ሲጋ አካባቢ ነበረ። ሶ ይሄን ሎ ታርጌት እናደርግና ከዛ እሱን ብሬክ ካደረገልን ኦልሬዲ ዳይሬክሽናችን ቡሊሽ ነው። ከዴሊ አንጻር ዊ ካን ሉክ ፎር ባይስ። ዛትስ አይዲያ ማለት ነው። ለዛ ነው እስከ ሱ ሎ ወይ ብሬክ እስኪደረግ እንጠብቅ ስላችሁ የነበረው። ግን ቅድም ያልኳችሁ ኔጋቲቭ ኮንፍሉዌንስ ያልኳት እቺ ፒዋይ ነች። በዚህ ጉዞ ውስጥ የተፈጠረች ኢንሳይድ ባር ነች። እኛ ኢንሳይድ ባር እንላታለን።
እና ሶሊድ የሆነች ፒኦዋይ ነች፣ ግን ይሄ ስትሮንግ የምንላት አይደለችም ከስትራክቸሩ አንጻር በት ፒኦዋይ ነች። ሃየር ታይም ፍሬም ፒኦዋይ ስለሆነች 4 ሃወር ላይ ስለሆነች ፕራይስ ስዌፕትም አርጎ መጣ ስዌፕትም ሳያረግ መጣ ሆልድ ልታረግ ትችላለች። አሁን ስዌፕት አርጎ መጥቶ ቢመጣ ከዚህ ጋር ሪያክሽን ልናይ እንችላለን። ሜቢ ስትሮንግ ሪያክሽን፣ የተወሰነ ሪያክሽን። ግን ባይ ማድረግ በጣም ብንፈልግ ፕራይስ መጥቶ ስዌፕት ከማድረጉ በፊት እሷን ሚቲጌት አርጓት ስዌፕት ቢያደረግልን ኦል ኢንን በቃ ባይ ለማድረግ። ምክንያቱም ቢሄድ ሊይዘው የሚችለው ፕራይስን ወደ ታች አንዴ ሊገፋው የሚችለው ነገር አይኖርም ብለን ኤክስፔክት ስለምና፣ ምክንያቱም አንዴ ሚቲጌት ተደርጋ ቮሊዩማ ተወስዷል። የዛኔ በጣም ሃፒ ነን ቱ ሉክ ፎር ባይስ። በት ፕራይስ ምንድን ያደረገው? እቺ ፒኦዋይ ክሬት ተደረገች 50 ሚኒት ላይ ኒድ ፕራይስ ምንድን ያደረገው? እንደምታየው ይሄኛው ሎ ታርጌት ማድረግ እንችላለን። ሶ ማች ቢልድ ኦፍ ሊኩዊዲቲ አሉ። ሶ ሴሽናችን ከመጀመሩ በፊት ምንድን ያልኳችሁ እዚህ አካባቢ ምን ብያችሁ ነበር? አናሊሲስ ፖስት ከማድረግ አይ ቲንክ እዚህ አካባቢ ነው ፖስት ያደረኩት አናሊሲሱን። ሴል ማድረግ ትችላላችሁ ይሄን ሎ ታርጌት ማድረግ ብዬ ነበር። ሰዓቱን ሄዳችሁ ማየት ትችላላችሁ። ሶ እስከዚህ ድረስ ሴል ያደረጋችሁ ልጆች ከዚህ በኋላ ኦልሬዲ ፕሮፊት ይዛችሁ ወጣችኋል ማለት ነው። ሶ ሴል ማድረግ እንችላለን እስከዚህ። ከዚህ በኋላ ግን እኔ መረበር ስጠብቅ የነበረው ይሄኛውን ሃይ ፕራይስ ብሬክ እንዲያደርገው። ብሬክ አድርጎት አሁን እንደምታዩት ፒኦዋይ ሚቲጌት አልተደረገችም። አሁን እሷ ነች ኔጋቲቭ ኮንፊደንስ ያልኳችሁ ቅድም። ሚቲጌት አድርጓት ቢሆን የሄደው በጣም ጥሩ ነበር ለኛ። ሚቲጌት አለመደረጓ በጣም መጥፎም ሳይን ነው። ግን ሜቢ ደግሞ ኦልሬዲ አይዲያው ባይ የማድረግ አይዲያው ጥሩ ስለነበረ ይሄ አንድ ኔጋቲቭ ኮንፊደንስ ስለሆነ ሌሎቹ ክሊን ከሆነ ዊ ካን ዩዝ ትሬዱን ብለን ማለት ነው። ሃይ ፕሮባቢሊቲ ግን አይሆንም ትሬዳችን። ሶ እሱም ብሬክ ካደረገ እና ፒኦዋይ ክሬክ ካደረገልን ዊ ካን ሉክ ፎር ባይስ አይደለም። ምክንያቱም ወደ ላይ የመሄድ ቻንሱ ሰፊ እንደሆነ አይተናል ማርኬት። ከዛ በኋላ መጠበቅ ነው። ምክንያቱም ሎን ብሬክ አድርጎልናል። ሴል ማድረግ እንችላለን፣ ግን ሴል ማድረግ አሁን ላይ ደግሞ ፕሮባቢሊቲው ዝቅ አለ። ለምን? ኦልሬዲ ዳታ ሎ ብሬክ ተደረገ። ሃየር ታይም ፍሬማችን ደግሞ ቡሊሽ ነው። ሶ ከሱ አንጻር ሴል ማድረግ ፕሮባቢሊቲ ዋይዝ እንትን አይለንም። ፌል አደረገ። ሴል ብታደርጉ እዚህ ጋር ስቶፕ ሎሳችሁ ይነካል። አሁን ብሬክ አድርጎላችኋል፣ ቦስ ሰርቷል። አሁን ምን ፒኦዋይ ክሬት አደረገልን? የመጀመሪያው ፒኦዋይ ከኤክስትሪም ስንጀምር ማርክ ማድረግ ይሄ ኤክስትሪም ፒኦዋይ ያለን ፒቪት ዞናችን። ስለ ፒኦዋይ ግራ የሚገባችሁ ከሆነ ስለ ሰፕላይ እና ዲማንድ ስለ የኛ ፒኦዋዮች የሰሯቸው ቪዲዮዎች አሉ፣ ቻናል ላይ ገብታችሁ ማየት ትችላላችሁ። እቺ ፒኦዋይ አለች። ሌላ ደግሞ እኛ ፍሊፕ ዞን የምንላት ፒኦዋይ ክሬት ተደርጎልናል። እቺኛዋ ፍሊፕ ነው የተደረገችው። ፍሊፕ ምንድን ነው? ይሄኛው የሴል ፒኦዋይ አለ አይደለ? እሱን ነክቶት ሪያክት አደረገ፣ ከዛ ብሬክ አደረገ። ይሄኛውን ፒኦዋይ ምን አደረገው? ፍሊፕ አደረገው። ሰፕላይ ቱ ዲማንድ ፍሊፕ ይባላል። ፍሊፕ ዞናችን ነች። ስለዚህ ከዚህ ጋር ባይ ማድረግ እንችላለን። አሁን አንድ ኔጋቲቭ ኮንፍሉዌንስ ምንድን ነች? የቺ 4 ሃወር ፒኦዋይ ሃየር ታይም ፍሬም ፒኦዋይ ስለሆነች ሶሊድ ልትሆን ትችላለች። ወይም ደግሞ እኛ ከዚህ ጋር ባይ ለማድረግ እያሰብን እሷ ዲፕ ገብታ ልትሄድ ትችላለች፣ ወይም ደግሞ ፌል ልታደርግ ትችላለች። ለምን? 4 ሃወር ፒኦዋይ ነች። እሱ ነው ኔጋቲቭ ኮንፍሉዌንስ። ሌላኛው ፖዚቲቭ ኮንፍሉዌንስ ዳታ ሎ ተወስዶልናል። ሃየር ታይም ፍሬም ዳይሬክሽናሊ ዴይሊያችንም 4 ሃወርም ዳይሬክሽናሊ ቡሊሽ ነው። ስትሮንግ የሆነ ስትራክቸር ብሬክ አድርጎልናል። ኤዣን ሃይ አለን። ኤዣ ሎ ስዌፕት ተደርጎልናል። ሪላቲቭሊ ኢኳል ሃይ ቢልድ አድርጓል። እነዚህ ሁሉ ፖዚቲቭ ኮንፍሉዌንሶች አሉ። ግን የሃየር ታይም ፍሬም ፒኦዋይ ምን ያህል ፓወርፉል እንደሆነ አሁን ታያላችሁ። ምክንያቱም እቺ ኔጋቲቭ ኮንፍሉዌንስ ብቻ ሙሉ ትሬዱን ነው ሩይን ያደረገችው። ኦኬ አሁን ፕራይስ ምን እስኪያደርግ እንጠብቃለን? ሚቲጌት እስከሚያደርግ ፎር ሚ 5 ሚኒት ነው ኢንተሪ ታይም ፍሬም። እሱ ሚቲጌት እስኪያደርግ ጠበቅኩኝ። የመጀመሪያ ካንድል ሚቲጌሽን እሱ ሚቲጌት አደረገ። ኢንተሪን ያደረግኩት የዚህ ካንድል ሃይ ላይ ነው። ስቶፕ ኦርደር ነው የተጠቀምኩት። ስቶፕ ሎሴ እዚኛው ሎ ላይ ወይም ደግሞ እዚህ ጋር አንድ ፒፕስ በፈር አርግቼ ነው ፕሌስ ያደረግኩት። ዘን የመጀመሪያ ታርጌታችን የሚሆነው ምንድነው? ይሄ ኢኳል ሃይ ኤዣን ሃዩ ማለት ነው። ሌላኛው 1 to 2 እኔ 1 to 2 ነው ታርጌት የማደርገው። ዘን ትሬዱ ምንድነው ያደረገው? አስገባኝ፣ ወዲያው ያስወጣኝ። ትሬዱ ምንድነው? ከፖዚቲቭ ኮንፍሉዌንስ አንጻር ሶሊድ ነው አይደለ? ኢትስ ኦኬ። ምክንያቱም ኦልሬዲ ኤክስፔክት ያደረግነው ትሬድ ነው። አይዲያው ቆንጆ ነው። ይሄ ሃይ ፕሮባቢሊቲ አይደለም። ይሄ ፒኦዋይ ስላለ ብቻ ምክንያቱም ቅድም እንዳልኳችሁ ነው። ስትሮንግ የሆነ ሞመንተም ኪክ ሊያደርግ ይችላል። ዊኖ እሱን ፕራይስ ሊያደርግ ይችላል ላያደርግ ይችላል ብለን እርግጠኛ ልንሆን አንችልም። ከምናየው አንጻር ነው የምንወስደው። የምናየው ምንድነው? ስትሮንግ ቡሊሽ ሞመንተም፣ ዳታ ሎ ስዌፕት፣ ስትራክቸር ስትሮንግ የሆነ ብሬክ፣ ኤዣን ሃይት ኢኳል ሃይች አሉን።
ኤዣ ሎስ ስዌፕት ተደርጓል። እሱን እናያለን። ይህንንም እናያለን። በት እንደ ሪያክሽን ተጠቅሟት ሊሄድ ይችላል። ይሄ አንዳንድ ትሬዶች መሞከር ወርዝ የሚያደርጉ ትሬዶች አሉ። ሃይ ፕሮባቢሊቲ ትሬዶች አይደሉም፣ ግን መሞከራችንን ወርዝ የሚያደርጉ ምክንያቱም ይሄ ትሬድ በጣም ሎ ፕሮባቢሊቲ የምንለው አይነት አይደለም። አሁን ኢት ዲፔንድስ ኦን የራሳችሁ ስትራቴጂ። ለእናንተ ሊሆን ይችላል፣ ፎርሚ ግን አይደለም። ግን ሃየር ታይም ፍሬሟ ይሄ ስፔሻሊ ይሄ በጣም ሪስክ ያደረግንበት ትሬድ ቢሆን ኦቨር ሪስክ የተጠቀምንበት ትሬድ ቢሆን ምናምን ይሄን ትሬድ መውሰድ ወርዝ ላይ ያደረግ ይችላል። ግን ስቲል 1% ምናምን አካውንታችሁ ሪስክ እያደረጋችሁ ከሆነ ፎርሚ ፐርሰናሊ ሶሊድ ነበረ። በት ከዛ በላይ ቢሆን የወሰድኩት ላልጠቀሙ ይችላል። ከዛ በኋላ ፕራይስ ስትራግል እያደረገ ነበረ። ኢቨንቹዋሊ ግን አይታችኋታል፣ አሸነፈች እሷ። አሁን እቺ ማሸነፏን አይደለም እናየው፣ ሜቢ አንድ ሪቴስት እያደረገች ሊሆን ይችላል። አሁን እሱ አይታችሁታል፣ ቦዲ ክሎዝ አላደረገም። አሁን ገና ማርኬት ያለበት ሰዓት ነው። ትሬድ አይዲያ ነው የምሰጣችሁ። ስለዚህ እቺ ፒዋይ አንድ ሪያክሽን አገኘች። አሁን ፕራይስ ኦልሬዲ የዴሊዩንም ሚቲጌት አድርጓል። የዴሊዩን ዞን ቅድም እንደውም እሱ ትሬድ በሚወሰድበት ጊዜ ይሄን ራሱ ፒዋይ ሚቲጌት አላደረገም ነበረ። ፎር ሀወራ ፒዋይ ሚቲጌት ተደርጓል። ሶ ከዚህ በኋላ ስትራክቸር ወደ ቡሊሽ ብሬክ የሚያደርግ ከሆነ በዛው የመቀጠል ቻንሱ በጣም ሰፊ ነው ማርኬት። ሶ ስትራክቸሩን ብሬክ የሚያደርግ ከሆነ እዚህ ጋር ከዚህ በኋላ ፖቴንሻል አለው ሞር። እንደውም ቅድም እንዳልኳችሁ ኔጋቲቭ ኮንፍሉዌንስ አይኖረውም። ለምን ደግሞ ሪቴስት አድርጎ ይሄንን ሎም ስዌፕት አድርጎታል። ፒዋይ ሚቲጌሽን አለው። ስትራክቸር ብሬክ ካደረገ ሊይዘው የሚችለው ነገር የለም። እነዚህ ሁሉ ሃዮች ታርጌትድ ናቸው። ቀደም የኛ ሴሽን ላይ ይሄኛው ኦልሬዲ ሚቲጌት ተደርጎ ይሄ ቢሆን ሀፕን ያደርገው ሶሊድ ግን ፎር ሚ ቱ ቢ ኦነስት ረሽ አድርግቼዋለሁ። ይሄን ትሬድ መግባት ስለፈለግኩት ነው የገባሁት። እንዳልኳችሁ ልሞክረው የሚል አይነት ትሬድ ስለሆነ ነው የገባሁት። ሜይ ቢ በጣም ሪስክ ያደረኩበት ትሬድ ቢሆን ኖሮ አልገባውም ነበረ። የዚች ፒዋይ ምክንያት ለዚህ ምክንያት ነው ማልገባው። ግን አንዳንድ ትሬዶች መሞከር ወርዝ የሚያደርጓሉ። ይሄ ሞመንተሙ ስትሮንግ ስለነበረ ነው የገባሁት ማለት ነው። ሚ ፐርሰናሊ በት እነዚህን ሁሉ ስትገጣጥሙትም ያን ያህል ይሄ በጣም ሎ ፕራዮሪቲ የሚትሉት አይደለም። ግን ዳይሬክሽናሊ ዊ አር ቡሊሽ ዛትስ ዋይ። ሶ ከዚህ በኋላም እንደዚህ ነው ማለት ነው። ሶ አይ ሆፕ ትሬዱ በደንብ አንደርስታንድ አድርጋችሁታል ብዬ አስባለሁ። እኔ እንኳን ባጣበት እናንተ ተጠቅማችሁበታል ብዬ አስባለሁ። ይሄን ትሬድ ብዙ ኢንፎርሜሽን አግኝታችሁበታል። ሶ የእናንተም ቀን እንዴት ነበረ? እንደገና ከዚህ በኋላ ቪዲዮ ስሰራ ስለምን ማወቅ እንደምትፈልጉ በትሬድ ሪካፕ በምሰራበት ጊዜ ምን ላይ በደንብ ፎከስ አድርጌ እንዳወራ እንደምትፈልጉ ለሚ ነው ኮሜንት ላይ አሳውቁኝ ማለት ነው። እንዳልኳችሁ ቴሌግራም ቻናላችንንም ጆይን ማድረግ እንዳትረሱ። በቅርቡም የዴሞ ቻሌንጅ ይጀምርላችኋል። ሰው ጆይን አድርጋችሁ ሬዲ ሆናችሁ ጠብቁን ማለት ነው። ሰው በሌላ ትሬድ ሪካፕ እስከምንገናኝ ወይም ደግሞ በሌላ በትሬዲንግ ቪዲዮ እስከምንገናኝ ሰላሙ ነው።